ከመድፈኛው የተሰጠ መግለጫ የመድፉ ሰራዊት ለጎረቤት ታላቅ ክብር ያለው በመሆኑ ዶሮዋ ድንበራችንን ተሻግራ መሬታችንን ለመጫር ያደረገችው ሙከራ በተደጋጋሚ በጀግናው የመድፉ ሰራዊት አይቀጡ ቅጣት ተቀጣ ወደ ኋላ እንድትፈረጥጥ መደረጓ ይታወሳል። ይሁን እንጂ አሁንም እንደ ሻሼና ፈላው በመሳሰሉ በአንዳንድ የውጭ ኃይሎች አይዞሽ ባይነት ዶሮዋ ትንኮሳ እያደረገች ትገኛለች። ለአካባቢው ሰላም ሲባል በዲፕሎማሲያዊ ጥረት ብንመክርም ብናስመክርም ዶሮዋ አምቦሃ ይፈላልኝ በማለት ጸባጫሪነት እያሳየች ትገኛለች። በሌላ በኩል ለራሷ ያልሆነችው ሻሼ የዋንጫ ጉዟችንን ለማደናቀፍ በተልኮ ዶሮዋን ተጠቅማ ፍላጎቷን ለማሳካት እየጣረች ትገኛለች። ይባስ ብሎ ዶሮዋ አዲስ አሰልጣኝ ቀጥራ የመድፉን የዋንጫ ጉዞ እንዲያሰናክል ትዕዛዝ ማስተላለፏ ምን ያህል ለሰራዊታችን ጥላቻ እንዳላት ማሳያ ነው። ስለሆነም ይቺ አቅመቢስ ዶሮ የሻሼ ተጋላቢ ያዙኝ ልቀቁኝ በማለቷ በዛሬው ዕለት ጀግናው የመድፉ ሰራዊት ወደ ግዛቷ ገብቶ እርምጃ እንዲወስድ ታዟል። ዶሮዋም በቀጥታ በመድፍ እንዳትተርፍ ተደርጎ እንድትመታ የመድፉ ሰራዊት ዋና አዛዥ ጄኔራል ሚካኤል አርቴታ ታዘዋል። ባለፈው ሳናስበው በደፈጣ ሰራዊታችን የጭካኔ ተግባር የፈጸመችውና ምቀኝነት ላዩ ላይ ቤት የሰራባት ሻሼ መቋጠሩ አይቀርምና ጸጉረ ልውጥ ካያችሁ ለመድፉ ሰራዊት ህብረተሰቡ እንዲያሳውቅ ስንል በታላቅ አክብሮት እንጠይቃለን። ድል ለመድፉ ሰራዊት ብላ ያራዳ ልጆች የሁለቱም መግለጫ ደስ ይላል። ይሄ ነው እግር ኳስ ለሲዲ ስፖርት ልከዋል መግለጫው። እግር ኳስ እንደዚህ ሲሆን ደስ ይላል። ይሄ ባራዳ ሙድ እንደዚህ በቃ ፉገራው ምናምን አይደለ